አባኮ በጧን ነው የሚነሱት ብሎኝ ነበር። ምናልባት መምጣታቸውን ትተውት ሊሆን ይችላል። አባኮ ማታ ደውሎ በጧት ተቀበላችሁ አሉ። ምናልባት በዚህ ኑሮ ውድነት ሰው ጋር ተጠግቶ ማስቸገር ተገቢ እንዳልሆነ ታውቋቸው ሊሆንም ይችላል። እሱ ምኞትሽ ነው። ግን ቆይ ምንድነው መምጣታቸው ያልጣመሽ? አስበኳል። ምንም የከተማ ኑሮ የማይገባቸው ገጠሮች በዚህ ጋር ሂዱ፣ በዚህ ጋር ነው፣ በዛ ተመለሱ እያልኩኝ ስል በዛ ላይ ለኛ ለከተማዎቹ ለራሱ ጭንቅ በሆነበት የከተማ ኑሮ ኧረ በስመ አብ ትንጂ ርብቃ ካለነው ላይ እስቲ ምን ችግር አለ ለሌሎቹ ብናካፍል? ለሀብት ለገንዘብ እንደዚህ መንገብገብ ምን ጥቅም አለው? እስቲ እማዬና አባዬን ያቸው ይሄን ሁሉ ንብረት ትቷሪሉም ሄዱ። ሆሆይ የማይገናኝ ነገር አታገናኝሽ። ይልቅ ሲመጡ ይሄን አስተሳሰብሽን ትተሽ ደህና ፊት አሳያቸው አደራሽ። ቆይ ግን ለምን ያህል ጊዜ ነው የሚመጡት? እሱማ ነገሮች እስከሚስተካከልላቸው ሊሆን ይችላል። ብቻ ቶሎ ወደሚሄዱበት ቢሄዱልኝ።